ጀግናው አቶ ለይኩን ከአምራን እንዳለ መረጃዎችን ሁሉ አጠፋ። ከአክስቷም የነበራትን እንዳለ ከስልኳም የነበራትን እንዳለ ቪዲዮዎችን አጠፍቶባታል። ከስር ፈጥቷታል ማለት ነው። ግን አሁንም ቢሆን አልጨረሰችም። እንግዲህ አንዲት ገንዘቡን የመቀበያ አንዲት ነገር ቀርታት ነበር። እሱም ደግሞ ለዳግም ደውላ ነገረችው። በእውነት ተንኮለኛ ና አምራን ለዳግም ደውላ አባትን የገደሉት አቶ ለይኩንና ወይዘሮ ዝናሽ እናት ናቸው ብላ ደውላ ነግረዋለች። በጣም ነው የደነገጠው፣ ማመን አልቻለም። በስልክ ነው ደውላ የነገረችው ማለት ነው አምራን። ናሆም ደግሞ ናሆም ደግሞ የኤሚንን ማርገዟን ከኤርሚያስ ከማርገዟን ሰምቷል ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሰብስክራይብ እያደረጋችሁ ይህንን ቻናል ይህንን ቪዲዮ ጀምሩት። እሺ ዛሬ ደግሞ ኑሃሚን ድራማን ይዤላችሁ ቀርብ ያለው እንግዲህ በእውነት ዝናሽ ሁሉን ነገር ለአቶ ለይኩን ከነገረችው በኋላ በጣም በርካታ መፍትሄ ተፈጥሯል ለዛ ቤት። እንግዲህ አምራንን በጣም አቶ ለይኩን አምራንን በጣም አሰቃይቶ ሽንቷን ሁላ እስከመልቀቅ ደረጃ ደርሶ እንግዲህ መረጃዎችን ሁሉ ከእሷ ላይ ወስደዋል። ዳግም ደግሞ ለኑሃሚን ናሆምና ኑሃሚን ሽማግሌ ሊልኩ ሲሰማ በጣም ራሱ መቆጣጠር አቅቶታል። ወይዘሮ ዝናሽን ድጋሚ ተንኮል ስር እያላት ይገኛል። እኔ ወላጅ ትክክለኛ ልጅሽ እኔ ነኝ እንጂ ናሆም አይደለም። ስለዚህ ያቺ ኑሃሚን ላንቺ ለዚህ ቤት ምራቱን እንዳትገባ እየተቻለሽን ሁሉ አድርጊ ብሎ በቃ አጠር ቀጠን ያለ ትእዛዝ ሰጥቷታል ማለት ነው ለዝናሽ። እንዲሁም ለአቶ ለይኩን ለራሱ እኔ ኑሃሚንን አፍቅሬያታለሁ፣ እንዴት የወንድምህን ፍቅረኛ ልታፈቅር ትችላለህ ይለዋል። እኔ ናሆምም ያውቃል እንደዚህ መሳሳለትን አባቴን እንኳን የተውኩት የረሳሁት በሷ ምክንያት ነው። ስለዚህ ቢችል ለኑሃሚን እኮ አሁን ሽማግሌ ልንልክ ሁሉ ነገር ጨርሰናል ይለዋል አቶ ለይኩን። ብችል ይህንን ሽማግሌ ሁሉ ባስቀረውና ምን መሰለ ከባዱ ነገር አቶ ለይኩን ይለዋል። ከባዱ ነገር ለእኔ ካልሆነች ለሌላ እንዳትሆን አለመፈለጌ ነው ብሎ በቃ ዳግም በጣም ተቀያይሯል። የድሮ ዳግም አይደለም። ይህንን ዳግም ልመዱት፣ ተለማመዱት እያለ ይገኛል ዳግም። እንግዲህ እውነት ለመናገር በጣም ያፈቅራታል። ነገር ግን እሷ ደግሞ የምታፈቅረው ናሆምን ነው። ከኤምራ ጋር ሆኖ እንኳን የምታፈቅረው ናሆምን ነው ማለት ነው። ዳግም ደግሞ እንግዲህ እሱ ብቻ ነው ያፈቀራት። በፊት አንድ ላይ ያሉ ከአምራን ጋር አንድ ላይ ያሉ ለራሱ በጣም ብዙ ጊዜ ያሳልፉ ነበረ እና በጣም ነበረ ደስ ብሎት የነበረ። አሁን ግን ቁርጥ ሲሆን ናሆምና ኑሃሚ መጋባታቸውን ሲሰማ ራሱን መቆጣጠር ነው ያቃተው ማለት ነው። ዳግም በጣም ተረብሿል። በዚህ አባቱን ጠፍቷል። በቃ ምንም የት እንዳለ እንኳን አላወቀም ነበረ። ነገር ግን አሁን ደግሞ ድጋሚ ያንን ቤተሰብ ምስል ቅልቅሉን ለማውጣት ተዘጋጅታለች ማለት ነው አምራን እንግዲህ ሁሉን ነገር አታለች። ቪዲዮን በሞላ አጥፍቶታል። ጀግናው ለይኩን ቪዲዮን በሞላ አጥፍቶባታል። ከአክስቷ ቤት የነበረውንም ሁሉንም ነገር እንዲሁም ደግሞ ስልኳን ማን እንደሚደውል ሁሉ አጣርቶ ሁሉን ነገር ይዞባታል። ነገር ግን ዝናሽ ደግሞ በሌላ በኩል የዳግምን አባት መቃብር አንስታ ወደ ሌላ ቦታ ቀብረዋለች። እንግዲህ በተቻላቸው መጠን መረጃዎቹን አጥፍተዋል። ነገር ግን ለኤርሚያስ አልነገረችውም ነበር። እንግዲህ የምትለብሰው ሁሉ አታ ልብስ ጫማ እንኳን የላትም፣ ባዶ ራቁቷን ቀርታለች ማለት ነው አምራን። በእርግጥ የእጇን ነው ያገኘችው፣ በእውነት የእጇን ነው ያገኘችው። ኤርሚያስ ግን ይመቸው፣ በእውነት ግን አሳዘነችኝ። ታሳዝናለች አምራን አሁን ምክንያቱም
ምንድነው ያደረጋት? ነይ ልጋብዝሽ ብሎ ወስዶ ባለፈው እንደዛ እቃ ሳጥቧት በጣም አሰቃይቷት ነበር። ዛሬም ደግሞ የሆነ መጠጥ ቤት ሄዳ ልብስ እንኳን በሆነ ጃኬቱን ሱሪውን ሰጥቷት ቱታውን ሰጥቷት ነው እንግዲህ ልብሷን የቀየረችው። ምንም የምትቀይረው ልብስ እንኳን የላትም። እና አሁን በእውነት በጣም ነው በቃ አሪፍ ነገር የሰራው። ስትቀናጣበት የነበረውን መኪና ሁሉ ሳይቀር ይዞባት ሄደዋል ማለት ነው። ምንም የቀራት ነገር የለም። ሁሉንም ነገር ነው የነጠቃት። ስለዚህ ባዶ እጇን ቀርታለች። ከዛም ደግሞ እንጠጣ በቃ እናንተ ወደ ነበርንበት ወደ ፍቅራችን እንድንመለስ ፈልጋለሁ ይላታል። እንዴ ምን ሆነሽ ነው? ቆይ ምን ውስጥ ገብተሽ ነው የወጣሽው? በጣም ትሸቻለሽ። በጣም ምንድነው? አይወለ አቶ ላይኩንና ዝናሽ የዳግምን አባት ገድለውታል። እሺ ማስረጃ አለሽ? ቪዲዮ አለሽ ቪዲዮ ሲላት የለኝም። እና ታዲያ ቪዲዮን ሳትይዝ መታ እዚህ ትጨማለቅብኛለች አለና እንግዲህ በጓሮ በር አምልጧታል ማለት ነው ኤርሚያስ። በእውነት ባለፈውም ዛሬም በጣም ነው የምታሳዝነው አምራን። በእርግጥ የእጇን ነው እያገኘች ያለችው። አሁንም እኮ አርፋ አልተቀመጠችም። አሁንም ደግሞ እንግዲህ አንዲት የቀረቻት ነገር ምንድን ነው? ለዳግም አባትህን እነሱን የገደሉት ብዬ ልናገር ነው ብላለች ማለት ነው። እንግዲህ ስልክ ደውላ ነግረዋለች ለዳግም እናትህ ወላጅ እናትህና የእንጀራ አባትህ ነው አባትን የገደሉት ተባብረው ቀብረውት ማስረጃ ቪዲዮ ያለኝ ብላ እንግዲህ ለዳግም ደውላ ነግረዋለች። ዳግም ራሱን መቆጣጠር አቅቶታል። ራሱን ስቶ ወድቋል ማለት ነው ዳግም። ምክንያቱም በእርግጥ ቤት ውስጥ ብዙ ማስረጃዎችን አግኝተዋል። አንደኛ ላይተሩን አግኝተዋል። ቢጠይቃቸው ምንም መልስ አልሰጡትም እና በጣም ተጨንቋል ማለት ነው። በሌላ በኩል ደግሞ እንግዲህ ናሆምና ኑሐሚን ከተቀመጡበት ሊዝናኑ ከተቀመጡበት ኤርሚያስ መጥቶ እንግዲህ የኤሚንን ርግዝና ለናሆም ነግሮታል። እንግዲህ ኤሚ ደግሞ በቃ እያለቀሰች ራሷን እያለቀሰች በቃ ራሴን ነው ማጠፋው ልጁን ነው ማስወረደው ብላ እያበደች ትገኛለች። ከዛ ስነ ስርዓት ያዙ ያለችው ማለት ነው ኑሐሚን። ስነ ስርዓት ያዝ። ልጅቷ ለራሱ በጣም ተጨንቃለች። ቤተሰብ እዚህ ደስታው ላይ ይሄ ቀዝቃዛ ውሃ እንዳይቸለስበት በጣም ተጨንቃለች። አንተ እንዴት እንደዚህ ስላለ አንተ ቢያንስ እንኳን ተረዳት፣ ወንድሟ ነህ፣ ቢያንስ ተረዳት፣ ልትረዳት ይገባል። ናሆም ራንዲትን ተቆጣጠር። ምን ነው በሞተች ይሻለኝ ነበረ ይሁን ጉድ ከማ ያለ አይ ቢሆንም እንዴት ነው የሚያደርግ አለችው ማለት ነው። ከዛ እያበደ ሄደ ናሆም። ኤሚን ምንድን ያደረግሽው? በሩን ዘግቶ ደናደ እናትና አባቱን ሳሎን ላይ ሲያገኛቸው ደናደራችሁ አለና ደናደሩ። በቃ በጣም ነው ቀልቡ የጠፋው ማለት ነው ናሆም። እውነትም በጣም ያናድዳል። እንዴት ሄደና ሜታ ቤት ገባና ኤሚን እንዴት እንደዚህ ታደርጊያለሽ? ከጠላታችን እንዴት እንደዚህ ታደርጊያለሽ? እንዴት ታደርጊያለሽ ከጠላታችን እንዴት ይላታል። ትሰማኛለህ? አንተ ራስህ ከጠላታችን ከአምራን አርግዛ አልነበር? ልጅ አስረግዛት አልነበረ? እንዴት እንደዚህ ትለኛለህ? የኔ ሲሆን እኔ ሴት ስለሆንኩኝ ነው ብላ እሪ ያለች። በቃ ከዛ የኔ ውድ ትንሽዬ ቆንጆ የኔ ትንሽዬ እህት በቃ አይዞሽ፣ በቃ ችግር የለውም ተረጋጋ ማለት ነው። ተረጋጋ። እንደዛ ስትለው እማዬን እኮ ነብሰ ገዳይ ያለቻት ናት አምራን ማለት። አንተ እንኳን ከሷ ጋር እያወቅህ አይደለ ሂደህ እንትን ያልከው የኔ ሲሆን ነው እንደዚህ ምትል ብላ እሪ ያለች። በቃ እንዲያውም ራሴን አጠፋለሁ ልጁን አስወርደዋለሁ ስትል ደነገጠ ማለት ነው። ኑሐሚን ናት አይደል የነገረች? አውቀዋለሁ ኑሐሚን ናት የነገረች ትላለች። ባክሽ ተረጋጊ፣ ኑሐሚን አይደለም የነገረች ይላታል ማለት ነው። እና ማን የነገረ? ከሷ ውጪ እቺ እባብ። እኔ ደግሞ ስትቀርበኝ የእውነት የተመለሰች መስሎ የነበረ ምናምን ስትል ራሱ ኤርሚያስ ነው መጥቶ የነገረኝ ባክሽ። እሷማ እንደውም ተረጋጋ ምንም እንዳትላት እያለችኝ እንዳትጮህበት ብላኝ ነው የመጣውኝ የነበረ እሷ አይደለችም የነገረችኝ ተረጋጊ ይላታል። ከዛ በጣም ተናደደች። ይሄ ቆሻሻ እንዴት እንደዚህ ያደርጋል? ለእኔ ጀብዱ ነው በቃ ይህንንም መጥቶ የሚናገር ብላ በጣም አበደች። ቆይ እጄ ነው ምሰራለት አለች። ከዛ ሄደች ያለበት ድረስ ሄደችና አንተ የተረገምክ
እንዴት ለወንድሜ ተነግረዋለሁ? ምንኛ ማለት ከዚህ በኋላ ከቤተሰቤ ራቅ ብያለሁ፣ ራቅ። ሁለተኛ በእኔም ከህይወቴም ከቤተሰቤ መራቅ። አባቴ በሽጉጥ ደፍቶ ጥሎኝ ያላባት ልጅ እንዳሳድግ ያለሽ ይላታል። እንዳንተ አይነት ልጅ እንዳንተ አይነት አባት ከሚኖረው ብቻዬን ባሳድግ ይሻለኛል። አንተ መርዝ፣ አንተ እየተረገምክ። ሁለተኛ በህይወቴ ሆነ በስልኬ እንዳትደውል፣ ከህይወቴ ውጣ፣ በቃ ተወኝ፣ ቤተሰቤንም ተው፣ እኔንም ተወኝ ትለዋለች። ከዛ አይ አልተውሽም ኤሚን አልተውሽም፣ ቪዲዮን እንዲያውም ልለቀው እያሰብኩ ነኝ። ቪዲዮን እንዲያውም አሁን ልለቀው እያሰብኩ ነበረ። ልልቀቀው እንዴ አላት ማለት ነው። ልቀቀው እንዴ፣ ምን ነው እስካሁን አለቀቀውም እንዴ? ምን ነው አልክ አለችው ማለት ነው። ከዛ በጣም ተናደደ ሄደ ማለት ነው። ከዛ አምራን በዛ በየአስፋልቱ እንግዲህ እንትን እያለች አያት። ሄዳ ዝም ብላ ገባት መኪና ውስጥ ማለት ነው። በስማ ብሎ ማተባ አንቺ ኮቴም የለሽም እንዴ? ምንድን ነው በጣም ትገሚያለሽ፣ በጣም ነው የሚሸችው። ምን ሆነሽ ነው? ከምስት ነው የወጣሽው ይላታል ማለት ነው። አሁን ይኸውልህ ልብስ የለህም መኪና ውስጥ ልብስ ስጠኝ አለችው። ከዛ ያንተን ልብስ አውቶ ሰጣት፣ ጃኬት እና ቱታውን ሰጣት። ከዛ ያንን ልብስ ለበሰችና መጣ እስከምህ ታለብሰኝ ወይስ አለች ማለት እንድትቀይር ውጣልኝ ማለቷ ነው። ወጣላት። ከዛ ወጥቶ ደግሞ ለኤሚን ይደውልና ይረበሻታል። በቃ በእውነት በጣም ነው የተናደደችው ኤሚን። ናኔድ በጣም ትልቅ መረጃ ልነግር ነው ትለዋለች። ትልቅ መረጃ ልነግር ነው እናቶ ላይኩን የዳግምን አባት ገድለውታል። ግን ሁሉ ነገር ማስረጃ ነበረ። ማስረጃ አክስቴ ጋር ማስቀምጬ ነበረ፣ እኔም ጋር ነበረኝ። ነገር ግን አቶ ላይኩን አስፈራርቶ ማስረጃዎችን፣ ቪዲዮዎችን እንዳለ ስንት መስዋዕትነት ከፍዬ ያገኘሁትን ቪዲዮ ነጥቆ ወሰደብኝ እና እንዳለ አሁን ምንም ማስረጃ ቪዲዮ የለኝም። ነገር ግን ምንም ይሁን ምን ይህን ቤተሰብ ምስቅልቅል ከማድረግ አልወጣም፣ አላቆመም። ስለዚህ አመሰቃቅላቸዋለሁ፣ ምስቅልቅል ነው ማወጣባቸው፣ አልተዋቸውም እያለች ትገኛለች። ከዛም ደግሞ ለዳግም ትደውላ ነገረችው። ሁሉንም ነገር ነው የነገረችው። ቤተሰቡ ድጋሚ ተረበሸ። ናሆምም ደግሞ እንግዲህ አቶ ላይኩን ይህ ቤተሰብ ስብሰባ አለን፣ የቤተሰብ ስብሰባ አለ ይኖረናል ብሎ ለናሆም ሲነግረው ዳግምንም ያካትታል እንዲ አባዬ ይለዋል። ምን ማለት ነው? ዳግም የቤተሰቡ አባል አይደለም አለው ማለት ነው። እሺ አባዬ ይቅርታ አደርግልኝ አባዬ ብሎ እንግዲህ ወደ ስራውም ተመልሶ ደህና አሪፍ ሁኔታ ላይ ያሉ እንግዲህ አምራን መቼ ማርፋተኛም እንደዛ አስፈራርቷት፣ እንደዛ በእውነት ሽንቷን ላዩ ላይ እስከምትለቅ ድረስ አስፈራርቷት፣ በቃ እንገርላታለን ብሎ ሁሉ ልጆች ቀጥሮ በቃ እንደዛ አስፈራርቷት፣ በቃ እንግዲህ ሽንቷ ሲያመልጣት ማለት ነው። ሌላ ነገር ስትንትን ሳይል በቃ በማዳፈሪያ ነክተታ። ያው አቶ ላይ ግን እየቀለደ ነው፣ ሊያስፈራራት ነው እንጂ እውነት ሊያደርገው ፈልጎ አልነበረም። እና እንደዛ ሁላ አድርጓት፣ ግን አሁንም ቢሆን ያልሰራችበትን ገንዘብ ትመኛለች። አሁንም ቢሆን ያንን ገንዘብ እኔ ወደ ፍቅር እንቀይረው አለችው ማለት ነው ኤርሚ ደግሞ ምን ነው ባልሽስ አላት። አይ ታውቃለህ እኔ ናሆምን አፍቅሬው ሳይሆን ገንዘቡን ብዬ ነበር የቀረብኩት። ሲጀመር ናሆምና ናሆም እኮ መጋባታቸው አይቀርም ይላታል። ስለዚህ ምንም አይነት ደስታ እንዲያዩ አልፈልግም። ህይወታቸውን ከስር እየሄድኩ ነው ምስቅልቅሉን ማወጣው እና ስለዚህ አንተ ልትረዳኝ ልታግዘኝ ትችላለህ። አግዘኝ፣ አብረን እንስራ፣ እንደ ድሯችን አብረን እንሆን፣ አብረን እንስራ። ፍቅር ነው ማለት ፍቅረኛሞች እንድንሆን ፈልገሽ ነው አላት። እኔ አሁን ይኸውልህ ሌላ ወሬ የምሰማበት ሞራሉም አቅሙም የለኝም። ስለዚህ አስብበት፣ አንድ ላይ እንሁን ብላ እንግዲህ ኤርሚ ሆዬ እንግዲህ ዛሬም ባለፈው ስንት እቃ ስንት የኖረ ጠርሙስ ሁሉ እንዳስለቀሟት እንዳሳጠባት ታስታውሳላችሁ። ዛሬ ደግሞ እንደለመደው አንቺ ተንኮለኛ፣ አሁንም ቢሆን ሰሃነሽን ብርጭቆሽ ነጣቢ አምራን
ብሎ እንግዲህ እሷ ደግሞ በር ታያለች። ምክንያቱም 2 በር ነው ያለ የሆቴሉ። በዛኛው በር መቼም አይሄድም፣ በጭራሽ በጓሮ በር አይሄድም እያለች እንግዲህ ብቻዋን እያወራች ትገኛለች። ምስኪን አብራን ተንኮለኛ እና ውድ ቤተሰቦቼ ቀጣዩን ክፍል ይዤላችሁ ቀርባለሁ። ላይክ ሰብስክራይብ አድርጎ ወዳችኋለሁ። ባይ